أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين. أما بعد فالسلام عليكم ورحمة الله وبركاته. طيب زاري ሶስተኛውን درس እንጀምራለን። خذ كده قراءات مالنا. أنواع التوحيد وفوائده. أنواع التوحيد وفوائده. የተውሂድ አይነቶችና አንዋዕ አይነቶች ማለት ነው። ተውሂድ የተውሂድ አይነቶችና ወፈዋኢዱሁ ጥቅሞቹ የተውሂድ ጥቅሞች የምናይበት የሆነ ነው የዛሬው ርዕሳችን ደግሞ ማለት ነው። السؤال السادس ስድስተኛው ጥያቄ لماذا ለምንድን ነው أرسل الله የላከው الرسل መልእክተኞችን لماذا أرسل الله الرسل الله መልእክተኞችን ለምንድን ነው የላካቸው? ለምን ዓላማ ነው የተላኩት መልእክተኞች? الجواب السادس سدستኛው መልስ أرسلهم ልኳቸዋል للدعوة ጥሪ እንዳደርጉ إلى عبادته እሱን ወደ ማምለክ ወደ እሱ አምልኮ ጥሪ እንዳደርጉ አላህ Subhanahu Wa Ta'ala ብቻነት እንዲመለክ ጥሪ እንዳደርጉ ነው የላካቸው። እንደዚሁም ደግሞ ወነፊ ሽርክን ውድቅ በማድረግ አንሁ ከሱ ላይ ማለትም በአላህ Subhanahu Wa Ta'ala ማጋራትን ውድቅ አድርጉ ብለው አላህን ብቻ አምልኩ ብለው ጥሪ እንዳደርጉ ነው መልእክተኞችን አላህ Subhanahu Wa Ta'ala የላካቸው። قال تعالى الله ብሏል ወለቀድ በዐስና በርግጥም ልከናል في كل أمة በእያንዳንዱ ህዝብ በሁሉም ህዝብ ማለት ነው ረሱላን መልእክተኛ ልከናል። ያ መልእክተኛ ምን ያለ ሲሆን እኔ አዕቡዱላህ አላህን አምልኩ አላህን ተገዙ ያለ ሲሆን ወጅተኒቡ ጣዖት ወጅተኒቡ ራቁ አጣዖት ጣዖታትን ራቁ ያለ ሲሆን ማለት ነው። በሁሉም አይነቱ ጣዖትን ራቁ ያለ ሲሆን ያንዳንዱ መልእክተኛ እንግዲህ ህዝቡን ምን ብሏል? አላህን ተገዙ ጣዖታትን ራቁ ብሎ አስጠንቅቋል ማለት ነው። ስለዚህ የመልእክተኞች መላክ ዋና ዓላማ ምንድነው? አላህ Subhanahu Wa Ta'ala በብቸኝነት እንዲመለክ ጣዖታቶች ደግሞ እንዲካዱ ነው ማለት ነው። طيب ሱረቱ النحل الطاغوت ጣዖት የሚባለው ጣዖት እንግዲህ ብዙ ተፍሲር አለው። ከዛ መካከል الشيطان ሰይጣን ነው። الشيطان ሰይጣን ነው። الداعي ጥሪ የሚያደርግ إلى عبادة غير الله إلى عبادة ወደ ማምለክ غير الله ከአላህ Subhanahu Wa Ta'ala ውጭ ያለ አካል እንዲመለክ ጥሪ የሚያደርግ ሁሉ ጣዖት ይባላል። ከአላህ Subhanahu Wa Ta'ala ውጭ ያለ አካል እንዲመለክ ጥሪ የሚያደርግ ወይም ራሱ ሊሆን ይችላል ወይም ሌላ አካል ማለት ነው። እሱም እንዲመለክ ሊሆን ይችላል የሚጣራ ወይም ሌላ አካል ያ ሰይጣን ይባላል። ያ ምን ይባላል? ጣዖት ይባላል ማለት ጣዖት ይባላል። وقال صلى الله عليه وسلم መልእክተኛው ብለዋል والأنبياء ነብያቶች አሉ ኢኽወቱን ወንድማማቾች ናቸው ወዲኑሁም ሃይማኖታቸው ዋሂዱን አንድ ነው። ይዘውት የመጡት መልእክት አላህን ተገዙ ጣዖታትን ራቁ የሚል መልእክት ነው። ሁሉም መልእክቶች ይዘው የመጡት ማለት ነው። አፈጻጸም ላይ ድንጋጌ የተለያዩ ድንጋጌዎች የሶላት አፈጻጸም ወይ የዘካ ምናምን ያ ሊለያይ ይችላል። لكل جعلنا منكم شرعة ومنهاجا አላህ Subhanahu Wa Ta'ala እንደተናገረው ማለት እያንዳንዱ መልእክተኛ የራሱ የሆነ ድንጋጌ አለው። ነገር ግን ዋና አቂዳ ላይ መሰረታቸው ተመሳሳይ ነው ማለት ነው። الحديث متفق عليه الحديث ሐዲሱን ጨርሰው ለማለት ሆነ ይችላል። الحديثም ብለን እቅራ الحديث ብለን ማለት እንችላለን ሙሉ ስላልሆነ ሐዲሱ ማለት ነው። ወይም الحديث متفق عليه ቃል ይህ ሐዲስ ቡኻሪና ሙስሊም የዘገቡት ነው ለማለት ነው። طيب السؤال السابع سبعتኛው ጥያቄ ما هو توحيد الرب ما هو ምንድነው توحيد الرب የሩብያ አላህ Subhanahu Wa Ta'ala በጌትነቱ ብቸኛ ማድረግ የሚባለው እንዴት ነው? እሱ ምንድነው? توحيد الربوبية ለማለት ነው። በጌትነቱ በመንከባከቡ ከሱ በሚመጡ በሆኑ ነገሮች ማለት ነው ብቸኛ ማድረግ ብሎ ማለት እንዴት ነው? ያው ሊያመጣል መልሱን ሊሰጡን ነው ሊነግሩን ነው። ምናሉ الجواب السابع ሰባተኛው መልስ توحيده ብቸኛ ማድረግ ነው አላህን Subhanahu Wa Ta'ala ማለት ነው። توحيده እሱን አላህን ብቸኛ ማድረግ ነው بأفعاله በስራዎቹ እሱ በሚሰራቸው ስራዎች እሱን ብቸኛ ማድረግ የተውሂድ ሩብያ ይባላል። ከሱ በሚመጡ ነገሮች ለምሳሌ ከልخلق መፍጠርን ይመስል والتدبير ማስተናበርን ይመስል ለሊት ቀኑን እንደዚህ ክረምቱን በጋውን የሚያመጣው አላህ Subhanahu Wa Ta'ala
እነዚህም በሚያደርጋቸው ነገሮች ሁሉን የሚያደርገው አላህ ነው ብሎ ብቸኛ ማድረግ ይሄ ተውሂድ ሩቡቢያ ወይም ተውሂድ ረብ ተብሎ ይጠራል። ወገይሪሂማ ከዚህ ውጭ ያሉ ሌሎች መግደል ሊሆን ይችላል፣ ሕያው ማድረግ ሊሆን ይችላል። قال الله تعالى الله ብሏል አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ምስጋና ሲባል በአጠቃላይ አላህ የተገባው ነው ይገባው። ረቢል ዓለሚን የዓለማት ሁሉ ጌታ ተንከባካቢ ለሆነው። وقال صلى الله عليه وسلم الله ملكتኛ ብለዋሉ አንተ ረቡ السماوات والأرض አንተ ነው። ያው አረበኛና አማርኛ ብዙ ቋንቋዎች ላይ ይገናኛሉ። ሴሜቲክ ናቸው ሁለቱም። ብዙ ቋንቋዎች አንዳንድ ብዙ ቃላቶች ላይ የሚገናኙ ቃላቶች አሉ አረበኛ ላይ ማለት ነው። አረበኛው አማርኛው አንተ ነው። አንተ ረቡ السماوات አንተ የሰማያት ጌታ የሆንከው ወልአርድ እንደዚሁም የመሬት ጌታ የሆንከው ብለው ይሉ ነበር ረሱል አለይሂ ሰላቱ ሰላም ዱዓ ሲያደርጉ ማለት ነው። ስለዚህ ሁሉን የፈጠረው ሁሉን የሚንከባከበው ሁሉን የሚያስተናብረው አላህ ሱብሓነሁ ወተዓላ ነው ብሎ በዚህ ብቸኛ ማድረግ ተውሂድ ሩቡቢያ ወይም ተውሂድ ረብ ተብሎ ይጠራል ማለት ነው። ወይም ይታወቃል። ተፈቁ عليه ቡኻሪና ሙስሊም ዘግበውታል። السؤال الثامن ስምንተኛው ጥያቄ ما هو توحيد الإله توحيد الإله ወይም توحيد العبادة ወይም توحيد الألوهية የሚባለው የተውሂድ አይነት የአምላክነት አንድነት ተመላኪነት አላህ ሱብሓነሁ ወተዓላ ብቸኛ ነው በመመለክ ማለት ነው። እሱ ምን ማለት ነው? ما هو እሱ ምንድነው? توحيد الإله ወይም توحيد الألوهية ወይም توحيد العبادة ብለን የምንጠራው ማለት ነው። የአምላክነት አንድነት የሚባለው ምንድነው? እሱ እንዴት ነው? الجواب الثامن ስምንተኛው መልስ هو እሱ إفراده ብቸኛ ማድረግ ነው بالعبادة በአምልኮ። ይሄ እንግዲህ ተውሂድ ሩቡቢያ ከሱ በሚመጡት ነው ብለናል። ኡሉሂያ ደግሞ ከኛ በሚሄዱት ነው። وإفراده بالعبادة በአምልኮ አላህ ሱብሓነሁ ወተዓላ ብቸኛ ማድረግ ነው። ከዱዓኢ ዱዓ በማድረግ ዱዓን ይመስል ለምሳሌ እሱን ብቻ በመለመን ከአላህ ሱብሓነሁ ወተዓላ ውጭ ያሉ አካላችን ባለመለመን አላህን ብቻ በመለመን ወዘብሒ በማረድም እንደዚሁ ለሱ ብቻ በማረድ ወነዚህ ስለትም እንደዚሁ ለአላህ ብቻ በመሳል ሌሎችም አምልኮች አሉ ማለት ነው። በሱ ብቻ በመካት እሱን ብቻ እገዛን በመጠየቅ የተለያዩ አምልኮች አሉ። ሁሉንም አምልኮች ለአላህ ሱብሓነሁ ወተዓላ በማድረግ ብቸኛ ማድረግ ይሄ ተውሂድ ኡሉሂያ ይባላል። قال الله تعالى الله ብሏል وإلهكم إله واحد وإلهكم አምላካችሁ ኢላሁን አምላክ ነው ዋሂዱን አንድ አምላክ ነው። ላኢላሃ በትክክል የሚመለክ አምላክ የለም። ላኢላሃ ኢላ ሁወ አርረሕማኑ ረሒም ላኢላሃ በትክክል የሚመለክ አምላክ የለም ኢላ ሁወ አርረሕማኑ ረሒም እሱ እጅግ በጣም ሩህሩህና እጅግ በጣም አዛኝ የሆነው አላህ ሱብሓነሁ ወተዓላ ብቻ ቢሆን እንጂ ሌላ ከሱ ውጭ በትክክል የሚመለክ አምላክ የለም። وقال صلى الله عليه وسلم ملكتኛው ብለዋሉ ለሙዓዝ ማለት ነው። ሙዓዝን ወደ የመን ሲልኩት ከኢዳዋ ተልኮ ተሰጥቶት ማለት ነው። እንዴት ዳዋ እንደሚያደርግ ነገሩት። ምን አሉት? فليكن ይሁን አሉት اول ما تدعوهم اليه መጀመሪያ ወደሱ ጥሪ የምታደርጉባቸው ነገር አሉት ይሁን አሉት። ምን ሸሃደተ فليكن اول قال ያኛውን ሸሃደት እንላለን። ሁለቱንም አቀይረን ያኛውን አወለ ተካል ያኛውን ሸሃደቱ እንለዋለን። فليكن ይሁን اول ما تدعوهم اليه መጀመሪያ ወደሱ ጥሪ የምታደርጉባቸው ነገር ሸሃደተ ان لا اله الا الله ከአላህ ሱብሓነሁ ወተዓላ ውጭ በትክክል የሚመለክ አምላክ የለም ወደምትለው የምስክርነት ቃል ይሁን የመጀመሪያ ጥሪ ያሉት ረሱል አለይሂ ሰላቱ ወሰለም። ስለዚህ የመጀመሪያ ጥሪያችን ሊሆን የሚገባው ይሄ ነው ዳዋ ማለት ነው። ይሄም በዚህ አላህ ሱብሓነሁ ወተዓላ በብቸኝነት ከተመለከ አምልኮቹ ከአላህ ሱብሓነሁ ወተዓላ ውጭ በትክክል የሚመለክ አምላክ የለም ብለው ሰዎች ይሄንን ካመኑ በኋላ ከዛ በኋላ ሌሎች ጥሪ ይደረግላቸዋል ማለት ነው። متفق عليه وفي رواية البخاري إلى أن يوحدوا الله ملال بخاري زكبا لي لا زكباو مالتنا من كما كان ولا توحيد تر يدرج الله يسوي لجوج إلى أن يوحدوا الله سبحانه وتعالى بتشن يتملك كما يدرج الدرس. السؤال التاسع تتنين يضياك ما هو توحيد صفات الله وأسمائه
ማሆስ ምንድነው? ተውሂዱ ሲፋቲላህ አላህን ሱብሓነሁ ወተዓላ በመገለጫዎቹ ወይም በባህሪዎቹ እንደዚሁም ወአስማኢሂ በስሞቹ ብቸኛ ማድረግ የሚባለው ምንድነው? እሱ እንዴት ነው? الجواب التاسع ዘጠነኛው መልስ هو ሱኮ አላህን ሱብሓነሁ ወተዓላ በመገለጫዎቹና እንደዚሁ በስሞቹ ብቸኛ ማድረግ ብሎ ማለት ወሱ ኢስባቱ ማጽደቅ ነው። ما وصف الله الله የገለጸበትን به በሱ ነፍሰሁ ራሱን የገለጸበትን ነገር ለሱ ማድረግ ነው። في كتابه በመጽሐፉ በቁርአን ውስጥ አላህ እንዲህ ነኝ ያለንን አዎ ብለን ማጽደቅ ነው። አው ወይም ደግሞ ወصفه የገለጹትን ረሱሉ መልእክተኛው في أحاديثه الصحيحة على الحقيقة في أحاديثه الصحيحة بحديثوቻቸው الصحيحة ትክክለኛ የሆኑ ሐዲሶች صحيح የሆኑ ሐዲሶች በሆኑ ሐዲሶች መልእክተኛው አላህ እንዲህ ነው ብለው ከገለጹ ስለ አላህ ከሱ ከራሱ ከአላህ Subhanahu Wa Ta'ala የበለጠ የሚናገር የለም። እንደዚህ ሲቀጥል ደግሞ መልእክተኛው ከመልእክተኛው የበለጠ ስለ አላህ Subhanahu Wa Ta'ala የሚነግረን የለም። ስለዚህ ያን የተናገሩትን እኛ አዎ ብለን መቀበል على الحقيقة በትክክል እንደመጣለ ማዞር አያስፈልግም። ትርጉም አይ የተፈለገበት አላህ አዛኝ ነው ካልንማ የሰው ልጆችን ማዛኝ ናቸው ይመሳሰልብናልና አላህ አዛኝ ነው አንልም። ምን እንበል? አላህ ትልልቅ ኒዕማዎችን የሚያጣቅም ነው እንበለውና እናዝሮ ማዕናው አርራህማን የሚለውን አዛኝ የሚለውን ላለማዘጋት Subhanahu Wa Ta'ala ማለት። ሌሎችም እንደዚሁ ለምሳሌ አላህ Subhanahu Wa Ta'ala የበላይ መሆኑን ይመስል ከአርሽ በላይ መሆኑን ይመስል ይመጣልናል እዚሁ ማለት ነው። ታዲያ እነዚህን ነገሮች የሚሸሹ አሉ ሊመሳሰልብናል ብለው ፈርተው ማለት በፈጣሪና በፍጡር መካከል አስለ ምንም አይነት ግንኙነት የለም። እንኳን በፈጣሪና በፍጡር መካከል ይቅርና በፍጡርና በፍጡር መካከል አላህ Subhanahu Wa Ta'ala የጀነት ጸጋዎችን አውስቷል። ወተት እንዳለ ማር እንዳለ እንደዚሁም ደግሞ ውሃ እንዳለ ነግሮናል። ሌሎችም እንደዚሁ የጀነት መስተንግዶች እንዳሉ ዱንያ ላይ እነዚህ ነገሮች አሉ። በስም ተመሳሰሉና በሲፋ በሁሉ ነገር ይመሳሰላሉ ማለት ነው? በጭራሽ አይመሳሰሉ። ስለዚህ ፍጡርና ፈጣሪ መካከል አስለን ምንም አይነት መመሳሰል የለም። ለአላህ Subhanahu Wa Ta'ala ዛት አለው። ዛቱ ከፍጥረቶች ጋር እንደማይመሳሰለው ሁሉ ለአላህ Subhanahu Wa Ta'ala መገለጫዎቹም እንደዚሁ ስሞቹም አይመሳሰሉም ብለን ለአላህ Subhanahu Wa Ta'ala የሚገባውን መገለጫ ማጽደቅ ነው። ቢላ ተአዊልን ሳናዞር ትርጉሙን ወላ ተፍዊድን ሳናረግ ተፍዊድ የሚባለው ይህ የሱፊያዎች አካሄድ ቀደምት ብለው የሚገልጿቸው አሻዒራዎች ማለት ነው። ቀደምቶቻቸው የሚሏቸው የተፍዊድ አካሄድ ነው የሚሄዱት። ተፍዊድ የሚባለው ምንድነው? አላሁ አዕለም ሲያዩት ቃሉ ደህና ይመስላል፣ ነገር ግን በውስጡ የያዘው ነገር ከባድ ግልጽ ነው። አረበኛው ይታወቃል፣ ሙህከም ነው። አላሁ አዕለም ይህን አልተረጉምም። الرحمن على العرش استوى الله أعلم الله أعلم ብለው ግን በውስጣቸው የሚያምኑት አላህ ከአርሽ በላይ አይደለም የሚለው ነው የሚያምኑት። ይሄ የተፍዊድ አካሄድ መሄድ የለብንም። ግልጽ ነው፣ አረበኛው ይታወቃል። ያንን በግልጽ የመጣውን ትርጉም ሰጥተን ነው የምናልፈው ነው። ወላ ተምሲልን ሳናመሳስልም እንደዚሁ ወላ ተዕጢልን ሳናራቁ ትርጉም አልባም ሳናደርግ በቀጥታ የመጣልን ነገር ማመን አለብን። ለምሳሌ እስቲዋን ይመስል አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን ይመስል አላህ ከፍጡራኖች ሁሉ ከአርሽ በላይ ነው። ከፍጡራኖች ሁሉ በላይ ከአርሽ በላይ ነው። የበላይነትን እናዘርግለታለን፣ ከአርሽ በላይ መሆኑን እናዘርግለታለን። የሚያመሳስለው ነገር ምንም የለም። ለምሳሌ አላህ አለ፣ ፍጡራኖች አሉ። የአላህ መኖርና የኛ መኖር ይመሳሰላል? በጭራሽ አይመሳሰልም። ልክ እንደዚሁ የአላህ Subhanahu Wa Ta'ala የበላይ መሆንና የፍጡራኖች ከሆነ ነገር በላይ መሆን ምንም የሚያገናኘው ነገር የለም። የሰው ልጆች እንኳን በሐቂቃ እንደው ይመሳሰሉ እንጂ ዛሂራቸው እያንዳንዳቸው የራሳቸው የሆነ ነው ያላቸው ሲፋ ማለት ነው። ምሳሌ አሻራን ብንወስድ አሻራ የአንዱ አሻራ የአንዱን አሻራ ይመስለው። ስለዚህ አላህ Subhanahu Wa Ta'ala ከፍጡራን ጋር የሚያገናኘው ነገር ምንም የለም። ነገር ግን ለሱ ያጸደቀውን መገለጫውን እናጸድቃለን ማለት ነው። ልክ ለአላህ Subhanahu Wa Ta'ala ዛቱን እንዳጸደቅንለት ሁሉ መገለጫዎች ደግሞ የዛቱን ተከትለው ነው የሚመጡት። ስለዚህ እነሱንም እናጸድቃቸዋለን። ምንም አይነት ይሄ የቀደምቶች አካሄድ ነው። ልንፈራ ሊያሸማቀር የሚገባ ነገር የለም። ትክክለኛ አቋም ነው ማለት የሷሃቦች የታቢዒዎች እነሱም የተከተሏቸው ደጋግ ተከታዮች አቋም ነው ይሄ።
والنزول الله سبحانه وتعالى كليلቱ አንድ ሶስተኛ ሲቀር እንደሚወርድ ረሱል በሐዲስ ነግረውናል كما يليق بجلاله እኛ አናመሳሰልም ከፍጡር ጋር እንዴት ሊሆን ይችላል ማለት አላህ እኮ سبحانه وتعالى ፈጣሪ ነው እንደፈለገው سبحانه وتعالى የፈለገውን ሰሪ ነው ማለት ነው ወልየድ እንደዚሁም አላህ سبحانه وتعالى የድ እጅ እንዳለው አደምን በእጁ ተፈጠረው ነግሮናል የአላህ سبحانه وتعالى እጅ ግን ከፍጡራኖች ጋር አይመሳሰልም ብለን እናደርጋለን እንደመጣ አደም የሚለየው ከሌሎች ሰው ልጆች የሚለየው አላህ سبحانه وتعالى በእጁ የፈጠረው በመሆኑ ነው ማለት ነው وغيرها ከዚህም ውጭ ያሉ ምን አሉ መገለጫዎች አሉ بما يليق بكماله بما يليق እንደሚገባው እንደሚያምርበት ማለት ከማለህ በስሙለት قال تعالى الله ብሎ አለ ليس كمثله شيء ليس يلم كمثله سوى يمثل شيء ምንም ነገር የለም አላህን سبحانه وتعالى የሚመስለው የለም እንላለን طيب ነገር ግን ለሱ መገለጫ አለው የለውም ይኸው ራሱ አላህ አጸደቀልን በቁርአን وهو الله السميع البصير السميع سميعنا البصير ተመልካች ነው አላህ سبحانه وتعالى የሱ መስማት ከፍጡራኖች መስማት ጋር ይመሳሰላል አይመሳሰልም የሱ ማየት ከፍጡራኖች ማየት ጋር ይመሳሰላል አይመሳሰልም ምን አገናኘው አስለን ፍጡራኖች ስንባል የተሰጠን ነገር ሁሉ ግድብ ነው የተገደበ ነው እውቀታችን የተገደበ ነው እይታችን የተገደበ ነው ምን ሰማው ነገር የተገደበ ነው ከሆነ ርቀት በኋላ መስማት አንችልም ከሆነ ርቀት በኋላ ማየት አንችልም ልክ እውቀታችንን በዛው ልክ ነው አልፈን መሄድ አያስፈልግም አላህ سبحانه وتعالى እንዲህ ነኝ ያለውን አዎ ነህ ብለን ማጽደቅ መልእክተኛው አላህ እንዲህ ነው አዎ እሱ መገለጫ ነው ስሙ ነው ማጽደቅ ከዛ በኋላ በሰላም ማለፍ ነው ማለት ነው ልክ ሙተከሊሞች ሌላ ውስጥ ገብተው ራሳቸውን ቢዚ አድርገው ተጨናንቀው መጨረሻ ላይ የሚይዙትን እንዳጡት እንደ ሻይራዎች እንደ አህባሾች መሆን የለብንም ማለት ነው በዚህ አይነት መልኩ ኢንሻአላህ طيب حديثنا እንጨርሰው መሰለኝ ወጥሽራ وقال صلى الله عليه وسلم ملكتني وبلوالو ينزل الله سبحانه وتعالى يوردال في كل ليلة ليندن دولي إلى سماء الدنيا وذكر بيتوا سماء كليلتوا عند ሶስተኛ ሲቀር ይወርድና ከዛም ማን ነው የሚለምነኝ መስጠው ማን ነው ማረኝ የሚለኝ ምንራው ብሎ ይላል አላህ سبحانه وتعالى ብሎ አልመለክተኛው ሐዲሱ ቡኻሪና ሙስሊም ዘግበውታል እና ይሄንን እናደርጋለን በማንኛው ለሊት የሚወርደው እንደዚህ እዛኛው በሆነ ሆኖ ይሄ ከአላህ سبحانه وتعالى እኮ ነው ከፍጡር ጋር አንምጣኛ መጀመሪያ እንደዚህ ካልንማ መካ የሚሰገደው ዙሁር አለ እዛኛው የሚሰገደው ሌላ ቦታ ላይ ለምሳሌ የሚሰገደው ምን አለ ሱቢ ሊሆን ይችላል ሌላ ቦታ ላይ ማንኛው ነው የሚከታተለው ሊሆን ይችላል እንደዚህም ጥያቄ ይመጣል ይሄ እኮ አላህ سبحانه وتعالى እንደፈለገ የሚያደርግ ነው አላህ سبحانه وتعالى ከይፍያን እንዴታን እኛ አልተጠየቅንም ነገር ግን የመጣን የነገረን ነገር ባለበት እናደርጋለን እንጂ እንዴት እንደዚህ ሊሆን ይችላል እንዴ አይነት ሂሳብ ውስጥ መግባት የለብንም ማለት ነው በአላህ سبحانه وتعالى ዙሪያ ማለት ነው የመጣውን ነገር አዎ ብሎ ለተቀደምቶች አምነው እንደሄዱት እኛም አምነን እንሄዳለን ዝመልኩ ነው ኢንሻአላህ ለዛሬ ዘላይ ይበቃናል نكتفي بهذا وصلى الله على نبينا محمد وآله وصحبه وسلم